ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች፣ ዛሬ እንግዲህ ምን ተከሰተ፣ ምንድነው ሶሻል ሚዲያው ላይ በሀገሪቱ ላይ ምን ተፈጠረ፣ ምን መነጋገሪያ ሆኖ ዋለ የሚለውን የምነግራችሁ ይሆናል ማለት ነው። አዶናይና ጃኒ ተለያይተዋል ወይ ከሚለው እንጀምራለን። አዶናይና ጃኒ እንግዲህ ከሰሞኑን አዶናይ በወላይታ ሶዶ አብረው ይሄዳሉ ተብሎ ሲጠበቅ ብቻውን መገኘቱን ተከትሎ በርካቶች ተለያይተዋል ሲሉ ስጋታቸውን ሲገልጹ ነበረ። ነገር ግን በዛሬው ዕለት ጃኒ ወደ ወላይታ ሶዶ ሄዳ አብረው በመሆን አለመለያየታቸውን አስመስክራለች ማለት ነው። አዶናይ እንግዲህ በወላይታ ሶዶ የተገኘው የወላይታ የዘመን መለወጫ በዓል ጊፋታ ማለት ነው በዩኒስኮ መመዝገቡን ተከትሎ ደስታን የመግለጫ በዓል በወላይታ ሶዶ ሲከበር ነበረ። ያንንም ተከትሎ አዶናይን ጋበዙት። አዶናይም እዛ ተገኘ። በዛ ወቅት እንግዲህ አብረው ይሄዳሉ ተብሎ ሲጠበቅ ነበረ። ያ ግን ሊሆን አልቻለም። አዶናይ መጀመሪያ ብቻውን ነበረ የሄደው። ታዲያ በርካቶች የሁለቱን መጣመር የሚፈልጉ በርካቶች እንግዲህ ለምን ብቻውን ሄደ፣ ተለያይተው ነው ወይ አይነት ነገር ሲሉ ነበረ። እኔ እንግዲህ እዚህ ጋር የታዘብኩት ነገር ምንድን ነው፣ የየራሳቸው ጊዜ ሊወስዱ ይችላሉ እነዚህ ሰዎች። ሁልጊዜ አብረን እንያቸው ማለትም ጥሩ አይደለም። ለነሱ ካላችሁ ሰዎች ለነሱ ካላቸው ፍቅር አብረው እንዲሆኑ ከመፈለጋቸው የተነሳ ሊሆን ይችላል። ነገር ግን እሱም የራሱ ላይፍ አለው፣ እሷም የራሷ ላይፍ፣ የራሱ ስራ፣ የራሷ ስራ ያላቸው ሰዎች ናቸው። ሁልጊዜ አብረን አብራችሁ ደግሞ እኛ ካላየናችሁ ተለያይታችኋል ማለት ነው የሚል ሜንታሊቲ ከአይምሯችሁ ሊወጣ ይገባል። ለአዶናይ ካላችሁ ፍቅር እንዲሁም ደግሞ ለጃኒ ካላችሁ ፍቅር እንዲሁም አብረው ደግሞ የበለጠ አብረው ሁነው የማየት ጉጉት የበርካቶች ነው። ይህ ጥሩ ሆኖ ሳለ ደግሞ ሁልጊዜ አብረናችሁ ካላየናችሁ ተለያይታችኋል ማለት ነው ብሎ ደግሞ እነሱን ማስጨነቅ ጥሩ አይደለም። በመካከላቸው እንኳን ሁለት እኮ በፍቅር ውስጥ ያሉ ሰዎች እኮ በመካከላቸው አለመግባባት ሊፈጠር ይችላል። በዛ ሰዓት ጋፕ ወስደው እኮ ሊተያዩ ተነጋግረው ተጨቃጭቀው ምናምን ሊመለሱ ይችላሉ። እነዚህ ሰዎች እንደዛ ሆነው ግንኙነታቸውን እንዳይሰሩ እንቅፋት እየሆነባቸው ይመስለኛል። ስለዚህ እንደዛ ባይሆን ጥሩ ነው ላለው። ግን እንግዲህ በዛሬው ዕለት አዶናይም ጃኒም በወላይታ ሶዶ በመገኘቷ ሁለቱ የፍቅር ግንኙነታቸው የቀጠለ እንደሆነ ማሳያ ሆኗል። እንግዲህ በርካቶችም እንኳን አብራችሁ አየናችሁ እያሉ ደስታቸውን እየገለጹ ነው። ነገ ደግሞ የሆነ ነገር ሲሆን ደግሞ አታበርግጓቸው ልጆቹ የፍቅር ግንኙነታቸውን እየተጋጩም እየተፋጩም ምን እያሉም ብቻ ይስሩት። ከተሰራም ይሰራ ብቻ የሆነው ይሁን። ግን ለነሱ ጊዜውን መስጠት ምናምን አንዳንዴ ጥሩ ነው የሚል ሀሳብ ነው ያለኝ። ከዛ በተጨማሪ ይህ ነው እንግዲህ ያለው ማለት ነው። ለምን ያህል ጊዜ በወላይታ ሶዶ እንደሚቆዩ አይታወቅም። ነገር ግን የሚገርም ቆይታ በወላይታ ሶዶ እያደረጉ ነው የሚገኙት አዶናይ እና ጃኒ። አዶናይ ደግሞ ከዛ በፊት በወላይታ ሶዶ በነበረው ቆይታ በወላይታ ሶዶ የሚገነባው ዓለም አቀፍ ስቴዲየም አምባሳደር ሆኖም ተሹሟል። የክብር አምባሳደር ሆኖ ተሹሟል እና ጥሩ ቆይታ ነበረ ሲያደርግ የነበረው። የወላይታ ሕዝብ እጅግ አክብሮታል አዶናይን። አዶናይም ደግሞ ለወላይታ ሕዝብ ያለው ክብርና ፍቅር ደስ ይላል። ለዛ ብቻ ለወላይታ ሕዝብ ብቻ አይደለም፣ አዶናይ ለሀገሩ ለሕዝቡ ያለው ፍቅር እጅግ የሚያስገርምና ደስ የሚል ነው። ይሄ የታወቀ ነገር ነው። በሁላችንም ዘንድ እያየነው ያለው እየተመለከትነው ያለነው ነገር ነው። እንግዲህ ሌላው ጉዳይ ደግሞ ጠበቃ ሰብለ አሰፋ በቲክቶክ የምናውቃቸው ወይም የምናውቃት እያልኩ ላውራ ይቅርታ። ጠበቃ ሰብለ አሰፋ ምን አሉ? ዛሬ የተናገሩት ንግግር እጅግ አስገራሚ ሆኖ መነጋገሪያ ሆኗል። እንግዲህ በመኪና ውስጥ እና በባጃጅም ሊሆን ይችላል ብቻ በህዝብ በተሰበሰበበት ቦታ ላይ በመኪና ውስጥም ሊሆን ይችላል የወሲብ ግንኙነት መፈጸም በህግ እንደሚያስቀጣ፣ ክስ ከተመሰረተ በህግ የሚያስቀጣ ጉዳይ እንደሆነ ተናግረዋል። ይህ ጉዳይ እንግዲህ እንደ ሀገር በጣም አስጸያፊ እና ደግሞ ሊሆን የማይገባው ትውልድን የማይሰራ እንዲሁም ትውልድን የሚበክል ጉዳይ እንደሆነ ሁላችንም እናውቃለን። ይህ ነገር ግን በህግ እንደሚያስቀጣ እኔ በበኩሌ አላቅም ነበረ። የእናንተን ትነግሩኛላችሁ። እና ጠበቃ ሰብለ አሰፋ ደግሞ እንደተናገረችው በዛሬው ዕለት እንደተናገሩት
ይህ ጉዳይ በሕግ የሚያስቀጣ ነው። ክስ ከተመሰረተ እንግዲህ ይህንን አስነዋሪ ድርጊት የፈጸመው ሰው ላይ ክስ ከተመሰረተ በ1 ዓመት ጽኑ እስራት የሚያስቀጣ ድርጊት መሆኑን በሕግም የተከለከለ ድርጊት መሆኑን አስታውቀዋል። ይህን እንግዲህ የሰማው ማህበረሰብ ደግሞ እጅግ ተገርሟል። ሁላችንም ግርምትን የፈጠረብን ዜናና ጉዳይ ሆኖ ነው የዋለው። ይህ ጉዳይ እጅግ አስጸያፊ ነው አይደለ? እንደ ባህል እንደ ሃይማኖት እጅግ አስጸያፊ ነው። እንደ ሕግ ደግሞ እንደሚያስቀጣ አናቅም ነበረ። እሱን ዛሬ ለመረዳት ችለናል። ያው እንደዚህ አይነት ነገሮችን በሰፈራችሁ በአካባቢያችሁ እየተመለከታችሁ እያያችሁ ለነገ ትውልድ የምትጨነቁ ሰዎች መክሰስ ትችላላችሁ ማለት ነው። ማስረጃው ካላችሁ ከከሰሳችሁ እስከ 1 ዓመት ጽኑ እስራት የሚያስቀጣ ድርጊት መሆኑን ነው እንግዲህ የነገሩን ጠበቃ ሰብለ አሰፋ። በዛሬው ዕለት ደግሞ ሌላው አነጋጋሪውና አስገራሚው ሆኖ የዋለው ጉዳይ አንዲት ሴት በማረሚያ ቤት ውስጥ ቀይ ሽንኩርት ውስጥ ማለት ነው የአሺሽ ዕፅን አድርጋ ቀይ ሽንኩርት በማስመሰል ለታራሚዎች ለመስጠት ደብቃ ለማስገባት ስትሞክር እጅ ከፍንጅ ተይዛለች። ይህ ጉዳይ እጅግ መነጋገሪያ ሆኗል። እንዴት ሀሳቡ መጣላት? እንዴት ሀሳቡን ልትጠነስሰው ቻለች? ምን አይነት ድፍረት ነው? ድርጊቱ አስነዋሪና እንዲሁም ደግሞ በሕግ የሚያስቀጣ ድርጊት ከመሆንም አልፎ እንዴት ያቺ ሴት ይህንን ነገር ልታደርገው ቻለች እየተባለ እንግዲህ በጣም መነጋገሪያ የሆነ ጉዳይ ነበረ። ይህ የሆነው እንግዲህ በድሬዳዋ ማረሚያ ማዕከል ውስጥ ነው። በምስሉ ላይ የምትመለከቷት ወይዘሮ ጫልቱ አብደላ ያደረገችው ይህ ድርጊት እንግዲህ በዛሬው ዕለት እጅግ መነጋገሪያና በርካቶችን ያስገረመ ጉዳይ ሆኗል። እንደምትመለከቱት ነው እንግዲህ ነጭ ሽንኩርት ውስጥ አሺሽ አስቀምጬ የአሺሽ ዕፅ አስቀምጬ እሄዳለሁ ብሎ ድፍረቱስ ሀሳቡስ እንዴት መጣላት የሚለው በጣም አስገራሚ ሆኖ የዋለ ጉዳይ ነበረ። በዚህ ጉዳይ ላይ ምን ልትሉ እንደምትችሉ አላቅም። በእርግጥ በማረሚያ ቤቶች በእስር ቤቶች ውስጥ እንደዚህ ዕፆችን ምናምን መጠጦች ሊሆኑ ይችላሉ፣ ሲጋሮች፣ ሌላ ደግሞ ጫት ምናምን ደብቆ የማስገባት ሁኔታ አለ። ብዙ ጊዜ ሰዎች ይያዛሉ በዚህ ሁኔታ ላይ። እቺ ሴት የፈጸመችው ደግሞ እጅግ የሚያስገርም ነው። ቀይ ሽንኩርት ውስጥ የአሺሽ ዕፅ ነው አስገብታ እንግዲህ በማረሚያ ቤት ውስጥ ባሉ ሰዎች አማካኝነት ወደ ማረሚያ ቤት ልታስገባ ስትል እጅ ከፍንጅ ተይዛ አሁን ምርመራ እየተደረገባት ነው የሚገኘው። እንግዲህ ቅጣቱ ምን ሊሆን እንደሚችል መረጃዎች ሲወጡ የምንሰማና እኔም ደግሞ ወደ እናንተ የማደርስ ነው የሚሆነው። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እንደዚህ አይነት የቀኑ መነጋገሪያ ሆነው የዋሉ ጉዳዮችን ወደ እናንተ የማደርስ ይሆናል። እጅግ አድርጌ አመሰግናለሁ። እወዳችኋለሁ። ይህንን ቻናል ሰብስክራይብ አድርጉና ወደፊት አብረን እንሂድ ለማለት እወዳለሁ።